ስለ ሙሴ ሰለሞን እናወራለን በዚህ ቪዲዮ። ከዛ በፊት እችን የባንክ ስሊፕ ደምሩልኝማ። 220 ሺህ ብር፣ 220 ሺህ ብር፣ እንደገና 220 ሺህ ብር፣ 110 ሺህ ብር፣ 43300 ብር፣ 30 ሺህ ብር፣ ጠቅላላው አራውንድ ወደ 800 ምናምን ሺህ ብር ሆነ። ስለ ድምሩ አይደለም፣ ብሩ እንዴት እንደመጣ ልንገራችሁ። እናት ታማሚ ናቸው። ልጅ ወደ ካናዳ ካልሄድኩ ይላል። አባት ወደ ገጠሪቷ ኢትዮጵያ ባለ አንድ ከተማ ያለውን ቤትና መሬት ሸጦ ለዚህ ልጅ 900 ሺህ ብር ይልክለታል። ልጅ አብዱ ሰመድ ካናዳ ለመሄድ 900 ሺህ ብር ለሳቢና ትሬዲንግ ያስረክባል። በእርግጥ ያስገባበት አካውንት የግለሰቦች አካውንት ቢሆንም ሳቢና ትሬዲንግ ግን ደረቅ ቼክ ጽፎ ሰጥቶታል። ከዚህ ልጅ ላይ ሳቢና ትሬዲንግ ብሩን ከተቀበለ በኋላ ቢሮ ዘግቶ ጠፍቷል። የብዙ ወገኖቻችንም ብር ይዞ እንደጠፋ መቼውስ ታውቁታላችሁ። ትልቁ ወንጀል እዚህ ጋር ብሩ የገባው በግለሰብ ስም ነው። ቼክ የጻፈው ሳቢና ትሬዲንግ የተባለው ነው፣ ማስተዋል ካለባችሁ። ሌላኛው ወደ ውጭ ሀገር ወደ ካናዳ ልካለን ሲሉ ምን ማለታቸው ነው? አንድ ኤጀንሲዎች እንግዲህ ውጭ ሀገራት ላይ ካናዳም ሆነ ሌላ ሀገራት ላይ ሰራተኛ እንፈልጋለን የሚል ካምፓኒ ኢንቲቲ ሊኖር ይችላል። ከኢትዮጵያ ሰራተኛ አፈላልጋችሁ ላኩልን ብለው ለኤጀንሲዎች ውክልና ሊሰጡ ይችላሉ። ትምህርትም ከሆነ እንደዛው የሆነ የትምህርት ተቋም የሆነ ሀገር ላይ ያለ ኢትዮጵያውያን ትምህርት ፈላጊዎችን አፈላልጋችሁ ላኩልን ብለው ውክልና ሊሰጡ ይችላሉ። በተረፈ ስራ የኤምባሲ ስራ ብዙዎቹ አሁን እንደ ሳቢና ትሬዲንግ ያሉ የኤምባሲን ስራ ጭምር አሴፕተንስ ከሆነ ካምፓኒ ካገኘ ያንን አሴፕተንስ ወደ ኤምባሲዎች ይላካል። ኤምባሲዎች የራሳቸውን ማጣራት አርገው ሰርተፊኬቱን ይሰጡሃል። እንትንን ቆርጠህ ትሄደህ መሄድ ትችላለህ። እነዚህ ግን ብዙዎቹ ኢትዮጵያ ውስጥ ያሉት ብዙዎቹ የኤምባሲን ስራ ጭምር እነሱ እንደሚሰሩና እዛ ኤምባሲ ካስገቧቸው በኋላ እነሱ በነሱ ጥረት ያንን ነገር እንዳደረጉ በማድረግ ነው ሲያታልሉና ሲያጭበረብሩ የነበሩት። በእርግጥ የኛ ማህበረሰብም የመጭበርበር እንትኑ በቃ ትንሽ ነገር ከዋሸኸው እንኩ ብሎ ኬስ ውስጥ ያለውን ነገር አስረክቦ ቁጭ ይላል። እንግዲህ እነዚህ የአብዱ ሰመድ እናትና አባት እንደዚህ መጭበርበሩን አያውቁ። ነገ ከነገ ወዲያ ካናዳ ሄዳለሁ እያለ አዲስ አበባ ቁጭ ብሏል። በቅርብ ቀን ወደ ጎዳና መውጣቱ ይሄ ልጅ የማይቀር ጉዳይ ነው። እንደዚህ የማህበራዊ ምስቅልቅል የሚያመጡ እንደነ ሙሴ ሰለሞን ያሉ ሰዎች ይተዋሉ ማለት ነው። የስንት ቤትና ቤት ጓዳ ጎድጓዳን እንደዚህ ምስቅልቅል አውጥተዋል ብዙ ፕሮሞተር ነች የሚሉ ሰዎች እና አሁን ሙሴ ሰለሞን ይቀጥላል ማለት ነው። አይጠየቅም። ምንድን የሰራው ተብሎ አይጠየቅም ማለት ነው። እንዲህ ነው እንግዲህ ሳቢና ትሬዲንግ ያለ የአንድ የግለሰብ ነው እያወራሁላችሁ ያሉት። የአንድ ግለሰብ የስንት ቤትን እንዳፈረሱ እናንተ ማሰብ ትችላላችሁ። አሁንም ወጣቶች ወደ ውጭ ሀገር እንሄዳለን ስትሉ ቀለል ያለ ጥያቄ ጠይቁ። እንዴት ነው የሚኬደው? ዝም ብላችሁ የእናት አባቶቻችሁን ቤት እያሸጣችሁ ለሌባ እያስረከባችሁ ጉስቁልናን ሶሻል ምስቅልቅልን አታንጡ የሚል መልእክት አለን። በተረፈ ፎሎ አድርጉ፣ ይድረስ ለህብረተሰቡ። በሳቢና ትራቭል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመ